ግን እስከ መጨረሻ ሳታዩት ቪዲዮ ኦዲየንስ በእኔ ላይ እንደዚህ ማላችሁ ትንሽ ደበረኝ። ምክንያቱም أنا علي خبر لنا سوي أنا ما نم حدا لا تعينت ودي أخوي أرجو زي بيت منور اللي بات ما قالوا እግዚአብሔር ይርዳን። እስቲ እንዴት ብዬ እንደምነግራት አንድ ልጅ ትሰጭኛለሽ። በቃ እኔ ሁሉም ነገር አስተካክዬ። ሰላም ውዶቼ፣ እኔ ውድ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ። ደህናም አይደለሁም፣ ጠፍቻለሁ አውቃለሁ። ግን ያጠፋኝን ምክንያት ትንሽ ስለደበረኝ ነው። ምክንያቱም ያለሁበት ሲቹዌሽን ኦዲየንስም ፋሚሊም ጓደኞችም ምንም ከኔ ጋር ልትግባቡ አልቻላችሁም እና በዛ ምክንያት ነው የደበረኝ። ከቻላችሁ የመጀመሪያ መናገር እንፈልገው ቪዲዮ ከመጀመሪያ እስከ መጨረሻ እንዲታይ ፈልጋለሁ። ምክንያቱም ሐሳብ መሃል ላይ ታይቷላችሁ፣ የመጀመሪያ ታይታላችሁ፣ ከዛ በዛ ጀጅ ያደርጋችሁኝ ነው እና ከቻላችሁ ቪዲዮውን ሐሳቤ ዛሬ መልስ ለመስጠት ስለመጣሁኝ፣ ምክንያቱም በቪዲዮ መምጣት አልፈለኩም ነበር፣ ግን በቃ ግዴታ መልስ መስጠት አለብኝ ብዬ ነው የመጣሁት እና ዛሬ ከቻላችሁ ከመጀመሪያ እስከ መጨረሻ አይቱ። ይሄ ነገር እንድትሰሙኝ ነው የምፈልገው። ከዛ ደግሞ በቀጣይ ደግሞ ማውራት የምፈልገው ነገር 1 2 3 ሐሳቦች ይዤ መጥቻለሁ ዛሬና እሱን ነገር በደንብ እንድታዳምጡኝ እፈልጋለሁ። የመጀመሪያ ሐሳብ የኦዲየንስ ነው። ለኦዲየንስ የምናገረው ነገር አለ። እሱ ምንድነው? እኔ የማደርገው ነገር ለኦዲየንስ ብቻ ሳይሆን ለሁሉም ጓደኞቼም ለፋሚሊም ማለት ነው። እኔ የማደርገው ነገር እኔ እስካሁን ያደረኩት ነገር ሁሉም ነገር ዜሮ እያደረጋችሁብኝ ነውና ለምን እንደሆነ አላውቅም። ምንም ነገር ሊሳካልኝ አልቻለም። እኔ በጣም ብዙ ነገር ለማድረግ እየሞከርኩኝ ነው። ያደረኩት ነገር እስካሁንም በኔ በኩል ቀላል ነገር አይደለም። በሌላ አንግል እኔ እንጃ፣ በሌላ ማለት ሌላ ሰው እንደሚያስበው አላውቅም። በኔ አንግል ግን በቃ ስራዬን ዘግቼ ፋሚሊዎቼን ትቼ ከመቀሌ ያክል መጥቼ እዚህ ቤት ተከራይቼ ማለት ይገባቸዋል ብዬ አስባለሁ። በቃ ለዩ የሆንኩላት ነገር ልክ እንደ ጓደኛ ንጹህ ጓደኛ፣ ሰው የላትም ወንድም የላትም መከታ የላትም እና መከታ ልሆናት ብዬ መጣሁ። መከታም ሆንኩባት ማለት ነው። እሷም ባለችበት ሁኔታውን ደስተኛ ነች። ቢያንስ ኮንፊደንስ አላት። ለምን ካላችሁኝ የራሷ ቤት አላት። ማንም ውጪ ግቢ የሚላት ሰው የለም። አሁን ከማንም ጋር ባገኘችው አጋጣሚ አትጨቃጨቅም እና ሰላም የሰፈነበት ቤት ነው ይሄ ደግሞ ማለት ነው። ግን ብዙ ከካሜራ ጀርባ ዛቻ ይመጣብኛል። በቃ የሁለት ፍቅረኛሞች ላይ ያያቸው በትዳር መሃል ገባህ ምናምን። እኔ በትዳር መሃል አልገባሁም። እኔ የራሴ ክብር፣ የራሴ ምንነት፣ የራሴ ስብዕና ያለኝ ሰው ነኝ። ማንንም ሰው እንደዛ ብሎ እንዲናገረኝ አልፈልግም። በቃ ማንንም ሰው ማለት ነው። እኔ ማንም ከማንም አለያየውም ማለት ነው። ሁለቱም ማለት ነው የራሳቸው ኬዝ አላቸው። በጣም ትልቅ ኬዝ ማለት ነው። መፍታት ካቻለው ሁለቱም ይፈቱታል። እኔ በዚህ ጉዳይ መግባት አልፈልግም። ገባችኋ? እኔ ለሷ ፕሮቴክት ለማድረግ ነው የመጣሁት። ፕሮቴክት እያደረኳት ነው ደግሞ እና ብዙ ሰው እያስፈራራኝ ነው። ብዙ ነገር እየተባለ ነው፣ ግን እኔ አልሰማም። ማንንም እንትን አልልም። ግን እኔ ኦዲየንስ ግን እንድትረዱኝ የምፈልገው ነገር ቢያንስ እናንተም ተረዱኝ። አሁን አርዙ መጣች። አርዙ ማለት የኔ ጓደኛ አብሮ አደጌ ነች። ከፋሚሊ ጋር አውርታ መጣች። ገባችኋ? ልክ እኔን የዩ ነገር አስጨንቆኝ ፕሮቴክት እንደማደርጋት እሷ የኔ ነገር አስጨንቋት ከመቀሌ የሚያክል ነገር መጣች። ይሄ እንዴት ነው እንደ ክፉ ነገር የታሰበው አልገባኝም። ከአርሱ ፍቅር ነበራቸው ምናምን ነገር እየተባለ ነው። አረ እንደዛ የሚባል ነገር የለም። እኔ ፍቅር ካለኝ ከአርዙም ይሁን ከህዩ ማለት ነው ማልናገርበት ምንም ሪዝን የለኝም። ማንም ያስፈራኝ ለማን ፈርቼ ነው ወይ ለማን ለመደበቅ ነው እንደዛ ማድረገው? እና አርዙ ማለት በቃ እኔ ብዙ ነገር የሆንኩላትና እሷ ደግሞ ለኔ ብላ ብዙ ነገር መስዋዕት የከፈለች ልጅ ናትና ንጹህ ጓደኝነት ነው ያለን። እሷም የኔ ነገር አስጨንቋት እዚህ ድረስ መጣለች። እንደዚህ መሆን አልነበረበትም። መነጋገር አልነበራቸውም። አዎ ትክክል ነው። ግን
የኔ መደንገጥ ምናምን ህዩም አስደበራት አርዙም እንደዛ ደበራት ምናምን ነገር ግን አርዙ ትክክል ነች። ምክንያቱም እኔ ከመቀሌ ብዙ ፋሚሊ እየደወለ ለምን አትመጣም ምናምን ከሱ ጋር ስጣላ ቪዲዮ የሆነ ነገር እዚህ ማንም ሰው የለኝም የሆነ ነገር ያረጉታል ብሎ በማሰብ ይጨቀጭቁኛል እና በዛ ምክንያት ስልኬን ዘግቼው ነበር። ስለዚህ ተጨንቃ ነው የመጣችው። ምንም ማድረግ አልቻለችም። እሷ ደግሞ በቃ በዚህ ምንም አይነት ጥፋት የለባትም። ጓደኛዋ መጣ እንደዚህ ለምን እንደዚህ ያረክ ብላ የመቆጣት መብት አላት። ግን እስከ መጨረሻ ሳታዩት ቪዲዮ ኦዲየንስ በእኔ ላይ እንደዚህ ማላችሁ ትንሽ ደበረኝ። ምክንያቱም እኔ የማደርገው ነገር ዜሮ ከሆነ እኔም ይደብረኛል፣ ሞራል እየተሰበረ ነውና ስለዚህ ዛሬ በዛ ላይ ደግሞ ኤርትራውያንና ተጋሩ ሐዋተይ ሱም ለክ ትርዱ ለይል ብዙሕ ነገር ነውና ያው አነ ንህያብ ካብ ህይወተካ ሓዳር አይፈላልኹይ أنا نوعلي خبر لنا نسوي أنا ما نم حدار لا تعينت ودي أخوي أرزول لا لا نزت عركية بتعمل فوتيا عركية بتعمل والدي لو ما عند أو دبار نجارهم نجبري فلتي بتعمل يدبرنا نيو أو العلم دباري دبار نجاري كجبر جن أما رجلي والنجار سلقت أماني وزنجار زي الجور اللي خنا يا أرزواي بزقت أمزي كهوز تحزك نجاركي سوري دقاقي ما لا دبرني الجور اللي خد نجار زينا ለአየ በአየ በኩል ተቆርቆሩ ለናገር ማንም ሰው የለይ ኦዲየንስ ላይ ማንም ሰው ማለት ይና እሱስ ነገር በጣም ስለለኽፈን ለዩ አነ ንጹህ ጓደኝነት ይለለኒ ምሳር ዚኹን ምሰዩ ለዩ ለለ ብዙሕ ነገር ኮይነ ለአየ خزله ብዙሕ ነገር ይኾነላ ኣለኹ ያ ህይወተይ ቤተሰበይ ስርሐይ ሓዲጋ ይመጽን ይኹሩና እዚ ነገር ሱመና ይቀርሉና ቢያንስ እሱም ለክትርዱ ለይኒኩም ኢላ ስለሐስብያ همز بسمعت لو واقع لهنا تفاهم تفاعت ተቆሪጹ ለለ ሶሪ እና የመጨረሻው ሁለተኛ የመጣሁበት ሪዝን ደግሞ አንደኛው ያው መልስ መስጠት ነበር። መልስ ሰጥቻለሁ። ሁለተኛ የመጣሁበት ምክንያት ደግሞ ያው አርዙ ትንሽ ከመጣ ጀምሮ ኮንዲሽን ተቀየረባትና ታማለች። አሁን ክሊኒክ ሄዳለችና ጉንፋን ነገር ይዟታል። ለዛ ነው እስካሁን እንደዚህ አሁን ማረገው ዛሬ ማረገው ነገር ያላረኩትበት ምክንያት አሟት ነበር። ምክንያቱም ይሄ ቤት የህዩ ቤት ነው፣ ለህዩ ተብሎ የተከራየ ቤት ነው እና አርዙ እዚህ ቤት መኖር የለባትም አውቃለሁ። እና እየደበረኝ እየከፋኝ በምን አይኔ እንደማያት አላውቅም፣ እንዴት ብዬ እንደምነግራትም አላውቅም። ግን በቃ አርዙን ዛሬ ከዚህ ቤት መውጣት እንዳለባት ልነግራት ነው። ያው በቃ እኔ እንጃ እንደዚህ አመት ፈተና በዝቶብኝ አያውቅም በህይወቴ ላይ። በጣም እየከፋኝ ነው፣ በጣም እየደበረኝ ነው። ምክንያቱም አሁን ልትመለስ እንደማትፈልግ አውቃለሁ ወደ መቀሌ። እዚህ ስራ ምናምን ያስተካከለች ነውና እኔ እንጃ በቃ እስቲ ምን እንደማደርግ አላውቅም። የሆነውን ነገር አብረን የምናየው ይሆናል። አሁን እየመጣች ነው። ስትመጣ ደግሞ እግዚአብሔር ይርዳን። እስቲ እንዴት ብዬ እንደምነግራት ማለት ለኔ ብላ ከመቀሌ መጣ። እኔ ከዚህ ቤት ውጪ ስላት ደግሞ ምን እንደሚሰማት አላውቅም። ግን አማራጭ የለኝም። እኔ ግዴታ ማድረግ ስላለብኝ ነው። በዚህ አጋጣሚ ደጋግሜ አርዙዬ ይቅርታ፣ በቃ በጣም አጣብቂኝ ውስጥ ስለገባው ነው ይሄ ነገር ማረገውና ሶሪ ትረጅኛለሽ ብዬ አስባለሁ። ብዙ ነገር ተረድተሽኝ እስካሁን ብዙ ነገር አብረን አሳልፈናልና ይሄ ነገር አብረን እንደምናልፈው ተስፋ አደርጋለሁ። እና እየመጣች ነው። ስትመጣ አብረን የምናየው ነገር ይሆናል። እና ያው እንዴት እንደምነግራት አላውቅም። በጣም ጨንቆኛል። አሁን መጣለች። ያው ደርሻለሁ ስላለችኝ ነው ቪዲዮ እንደውም መጣለችና እንክፈታት አብረን ወያ انت سعلان لا تخك انت عارف ليه سعل انا كاي اقول له حميم ما يغني بغدا تقول لي كاي جلس خيدس فاستمر قال لي بلاشي قرق صبنا رخاني رخ اي اديك تحمل لي خامس لمريك ازيو مني لسعالي الخص حكمنا تخدم نقول كنت تيجي قربن لا
خلي نقر مسيل نسي كاس خلي خص باراستامول قال اسمه قز عندي بعلي نامي ايوه شكرا ولا لي عندهم شاربي انا ها قرني اوز غزا قري بتاع قري لنا مريم انا قرن دقن حكي خذ انا ستايدو ملوني تكون نقر ستي جلس كيف كيف الحلقه كويس ليه تفلح مسخه فلي تخاف كيف الحلقه يا مايك في الحلقه تشكر مريم اي ما وني فرسه وني ميدا نعم افلح لي قص مريم دعني قرن له نا خمي تعرف كل سلام كل سلام دي با سلام حمن هلو سلام دي تلني احنا حش كده انا كيغني غقن لو ما انتش تمال طعم ممكن يرد تدكرك تاي خذ كاميرا تاخون قالوا ما انت لا جزء ارسي ما حماي خاخون كيتبل ያው እንዴት ተደብሮኝ እንዳለ ታውቂያለሽ ያው ይሄ ያቦሪን ስላሉ ትንሽ በአማርኛ ብናወራ ቅር አይልሽም ምንድነው ማውራሽ ነገር አለና ያው ትረጅኛለሽ ብዬ አስባለሁ ትንሽ ማውራሽ ነገር አለ እኔ እኮ ካሜራው ምናምን እንትን ሲል እኮ ግራ ገብቶኝ ነው አይ ማለት ያየፉ ነው በቃ ኮሜንት ላይ ኦዲየንስ ምናምን ትንሽ ደበረኝ በዛ ምክንያትና ለምን መልስ አልሰጥም ብዙ ሰው መልስ እንድሰጥ ምናምን እየጠየቀኝ መልስ መስጠት አለብኝ ይሄን የመጣሁትና ያው ታውቂያለሽ የሆነ ያለው ነገር ሁሉም ነገር እያየሽው ነውና ከንቺ በላይ የሚረዳኝ ሰው የለም ከንቺ በላይ የሚሰማኝ ሰው የለምና አሁን ማረጋው ነገርም ቀረ እንደሚልሽ አውቃለሁ ግን ተረጅኛለሽ ብዬ በማሰብ ነው እንደዛ ማረጋው እና መጀመሪያ ይቅር እንደምትይኝና በዚህም በምልሽ ነገር ምንም አይነት ቂም እንደማትይዝብኝ ቃል ግቢልኝ መጀመሪያ እሱን ነው የምፈልገው እኔማ እንዴት ቂም ይዛለሁ አንተ ላይ ያው ማለት እኔ ማውቀዋለሁ እኮ እንዴት የሚያስጠላ ስራ እንደምሰራ እኮ አውቃለሁ ግን የግድ መሆን ስላለበት ነው የማረገው ያው ይሄ ቤት መጀመሪያ ቃል ግቢልኝ ብዬሽ ነበር ቃል ገባሽልኝ እንዴት ነው ቃል ምገባልክ ምንድነው እኮ ነው ደህና ነህ ደህና ነኝ እና ዝም ብሎ ቃል መግባት አለ እንዴ ደግሞ እኔ ግራ ገባኝ ማለት ምን ልታወራ ነው እኔ እኮ ተጨነኩኝ አይ አርዚ በቃ ታውቂያለሽ ማለት ከመቀሌ ለኔ ብለሽ እዚህ ድረስ መጣሽ እና ምን ችግር አለው ጓደኛ አይደለው እንዴ እንኳን ሌላ መስዋዕትነትን ከፍል ይል አዲስ ነገር አሁን ምን መሰለሽ ላይክ ይሄ ቤት ለህዩ ብዬ እንደተከራየሁት ታውቂያለሽ ማለት ይሄ ያ ቤት ነው እና ያው እኔ ፈልጌው ሳይሆን መሆን ስላለበት ግድ ነውና እንዴት ብለን ነው ማለት እዚህን ነገር ማስተካከል እንዳለብን አብረን እንድንማከር ብዬ ነው ማለት ቃሉን ለማውጣት በጣም እየከበረኝ ነውና ከዚህ ቤት መውጣት አለብሽ ብዬ ያሰብኩኝና እንዴት እናርገው እንድናወራ ፈልጌ ነው በቃ ለዚህ ነበር እንደዚህ ስትሆን የነበረ አይ እሺ ምን ላድርግ እኔም ጨነቀኝ እኮ ምን እንደማደርግ አላውቅም በቃ አይ ማለት አውቃለሁ እኮ አሙሻል ምናምን ለዚህ ነው 4 ቀን ሙሉም በቃ ዝም ያልኩት ማለት በጣም እየደበረኝ ማለት ነው አይ አይደለም ለኔ የምትከፍለው ነገር ይሄ ብቻ ነው ስልክ እኔ የሰው ህይወት ላይ መጥቼ ምናምን እንትን ምን አይነት ሰው አይደለሁም የሰው ህይወት አይደለም ታውቂያለሽ እኮ ካንቺ የምደብቀው ነገር የለም ምንም ነገር የለኝም እኮ ነው እዚህ ቤት ግን እና ጀመር አታልቅሽ በጣም የሚደብረኛል ማርያም በጣም የሚደብረኝ ካልቅሽ ማለት ነው ምንም በዚህ እንደዚህ ነገር ማለት ታውቂኛለሽ አንቺ ስታለቅሽ ካየሁሽ እንዴት እንደሚከፋኝ ማለት ነው ገብቶሻል አይ አይደለም አንቺ ትረጅኛለሽ በማሰብ ነው ግን እንደዚህ ማድረገው እኔ ቢያንስ አንቺን ታረጅኝ እኔ በዚህ ሰዓት ላይ ማንንም ሰው የለኝ ካንቺ ውጪ ማንንም የሚረዳኝ ሰው የለም ታውቂያለሽ በጣም እኔም እኮ ተረድቼክ ነበር እሺ ማን ነው የሚሰማኝ ማን ነው የሚረዳኝ እሺ ምን ላድርግሽ አንቺም ከዚህ ቤት መኖር እንደማትፈልጊ ጠንቅቄ አውቃለሁ ጸባይሽን በደንብ ነው የማውቀው ገብቻል ከኔ መለየት ስለማትፈልጊ ማለት እኔ የሆነ ነገር እንዳልሆንብሽ ማንንም ሰው መጥቶ የሆነ ነገር እንዳያረገኝ በመፍራት ከጎኔ መራቅ እንደሌለብሽ
እሱን ስለምታስቢ ነው እንደዛ የምታደርጊው እንጂ ያንቺ ጸባይ ሳላቀው ቀርቼ አይደለም። ግን ምንድነው ማድረግ ያለብኝ? እኔም አንቺ ሐሳብ እንዳትሰጪ እንዳታማክሪኝ ዝም ምን ያልሽው እኮ ምን ልበልክ? ሲጀመር እኔ ታውቃለህ ካንተም ብዬ ነው የመጣሁት። ሰዋጥቼ አይደለም ወይ ቤታቸው አይደለም። ግን ከነሱ በላይ አንተን ስለማውቅና ላንተ ያለኝ ቦታ የተለየ ስለሆነ ነው እንጂ ለሌላ አይደለም። ታውቃለህ አይደል? በእናትሽ አሁን እና እሱን እያወቅህ እንዴት እንደዚህ ትለኛለህ? ሲጀመር ከሆነ ይወጣሉ ችግር የለውም። ግን በጣም ገርሞኛል። እኔ እየከፋኝ ነው። እግዚአብሔርን በጣም ነው ደብረኝ። አሁን እስኪ ማርያም በለኔ እንዴት ትፈልጋለህ? እኔ እዚህ መቆየትም አልፈልግም። ላንተ ብዬ እንደሆነ እኮ ታውቃለህ። እሺ ምን ማድረግ ነው ያለብኝ? እሺ ንገሪኝ እስቲ ምን ላድርግሽ? ምንድነው ማድረግ አሁን? እሺ አይ ጀመረ። ኧረ በገብርኤል በእናትሽ፣ ኧረ በማርያም ልክም አይደለም እወጣለሁ። ግን አንተ ደግሞ ቢያንስ አስተካክል። እሺ እኔ እንደዛ እንድትሆን አልፈልግም። ቢያንስ የሆነ ነገር አስተካክል። እኔ አንተ እንድትጎዳ አልፈልግም። ፋሚሊን በዛ ይጨነቃል። እሺ እኔ እወጣለሁ፣ ችግር የለውም። ማስጨነቅ አልፈልግም። አንተም እሷም እንዲደብራት አልፈልግም። በእርግጥ አልተደባበርንም እኮ ደህና ነን። እኔ ማሙኝ ስለነበር ነው ዝም ያልኩት፣ አንተን ለማስጨነቅ አይደለም። አይሃለሁ እኮ ከአይነ መረዳት ትችላለህ ሁሉም ነገር ከሷም መረዳት። እኔ ግን ሁሉም ነገር ለአንቺ ስነግርሽ አንቺ የኔ ነገር ስለሚገባሽ አንቺ ሁሉም ነገር ገብቶሽ ታስተካክዪዋለሽ በማለት ነው እንጂ አሁን እንድታለቅሺ እንዲሰማሽ ምናምን ነገር አይደለም። እኔ ከጎንሽ የምርቅበት ምንም አይነት ምክንያት የለኝም። እኔ ላንቺ ምንም ነገር ሳላስተካክል ደግሞ ከዚህ እንደዚህ ሁኚ እንደማልሽ ታውቂያለሽ። የኔ ባህሪ በደንብ ታውቂዋለሽ። ገብቶሻል? እሺ እኔ እንድትጨነቅ አልፈልግም። ስማይ ልንገርህ፣ እኔ መልቀስ ፈልጌ አይደለም። ታውቂኛለህ በትንሽ ነገር እንዴት እያለቅሽ እንዴት አንሽና ያለው ታውቂኛለሽ እኮ አይደለም። በቃ እሺ መጀመሪያ ማልቀሱን አቁሚልኝና ከዛ እናወራለን። እሺ ከፍቶኝ ነው እንጂ እኔ ታውቃለህ ምንም ልልክ አልችልም። በቃ ችግር የለውም እወጣለሁ እኮ። ግን አንተ የሆነ ደረጃ ላይ ደርሰህ ማየት ነው የምፈልገው። በእንደዚህ አይነት ነገር ተጨንቀህ ማየት አልፈልግም። ምን እንደማረግ እኮ ጨነቀኝም። እሺ ማነው የሚረዳኝ? ምንድነው ማረገው? እሺ ይሄኔ ስሙኝ፣ ችግር የለውም። አንተ ተቀብለኛል ምናምን ለኔ ብለሽ አይደለሽ የመጣሽው። ለምንድነው የማልቀበልሽ? ለምንድነው እንደ ክፉ ሰው የምታወሪው? እኔ ክፉ ሰው ነኝ እንዴ? ይሄኔ ታውቃለህ፣ እኔ ባንተ የሆነ ነገር ማለት አልፈልግም። ይሄኔ ስሙኝ፣ እሺ አንተ ተቀብለኛል። ቢያንስ ትንሽ ቀን ቆይቻለሁ፣ ስላመመኝም ነው። እናንተን ማስቸገር አልፈልግም። አውቃለሁ። ማንንም ታስቸግር። እንዴት ነው እንደ ባዳ የምታወሪኝ? እኔ አልገባኝም። ባይዘው ችግር የለውም። ስሙኝ እንዴ የእሷን ቤት እንደሆነ አውቃለሁ። ካስቸገርኳትም ይቅርታ በልልኝ። አረ በማርያም እሷም እንደዛ አይነት ወሬ አታወራም። እንደዚህ አይነት ወሬ እኮ አልተወራም። ግን እኔ ያሰብኩት መሆን ያለበት ነገር ነው ማረገው። ልክ እንደ ወንድ ይሆናል ብዬ ያሰብኩት ነው ማረገው። ገብቶሻል? ችግር የለውም። በቃ ስማኝ፣ እኔ እንደዚህ አመት ፈተና በዝቶብኝም አያውቅም። በቃ እኔ ታውቂያለሽ፣ እንደዚህ ጭንቀት አልወድም። ታውቂያለሽ በደንብ አድርገሽ። ከፍቶኝ ነው እንጂ ችግር እኮ የለውም። ለምንድን ነው የሚከፋሽ? እሺ የሚከፋሽ ምክንያቱ ምንድን ነው? በቃ ኖርማል እኮ ነው። አይከፋኝም እንዴ አንተ ጋር ብዬ መጥቼ እንደዚህ ትታረግ ምን ልበልህ? እንዴት አይከፋኝም? እሺ ለሁለት ሶስት ቀን እኮ ነው ከጓደኞችሽ ጋር ትቆይና ከዛ ቤት እንከራያለን፣ አንዳንድ ነገር እናስተካክላለን። ስለ ስራ እያወራን አልነበረ? ስራውን ጀምረዋለን እኮ። በቃ ስማኝ፣ እኔ ምን አልኩኝ እንዴ? ስለደበረኝ እኮ ነው። ስማኝ እሺ የሰማሁሽ እኮ ነው፣ ግን አይንሽን ማየት ስለከበረኝ ነው። በቃ ወደዚህ ማለት ካላየኝ እኔም ይከፋኛል። እንዴት አታየኝም? እሺ በቃ ሄዳለሁ። ችግር የለውም። እንደዛ አትበይኝ። ተነጋግረን የምንፈታው ነገር ነው እንጂ እኔ አንቺን ጥግ ሳላስይዝ የአንቺ ነገር ሳላስተካክል ተንቺ ያድራለሁ እንዴ? ችግር የለውም። እሺ ካልኩኝ እሺ አታልቅሽሽ ምን ቢቀጥንጅ ወይስ ለእኔ እንዳልቅስ ነው የምትፈልጊው? እንደዛ አትሁኛ። ትንሽ ስለከፋኝ ነው። አይ እንዲከፋሽ አልፈልግም። ታውቂያለሽ እኮ እንዴት አይከፋኝ? ታውቂኛለሽ በትንሽ ነገር እንደማለቅሳ እኮ አይደብርክ? እሺ እንዴት ማድረግ እንዳለብን ነው ማውራት ያለብን። አሁን እንዴት ማስተካከል ያለብን ነገር ነው የምናስተካክለው እንጂ አሁን እዚህ በማልቀስ ታምሽ ያለ ደግሞ ሌላ ጭንቀት ሌላ ነገር እንዲደረብሽ አልፈልግም። ገብቶሻል? ቤት እንፈልጋለን። አንቺ ፍሪደም መጠበቅ አለብኝ እኔ
ነፃነትሽን ማግኘት አለብሽ። ቤትም እንከራያለን፣ ያልሽውን ስራ አብረን የምንሰራው ነገር እንሰራዋለን። ምንም ሌላ ጭንቀት፣ ሌላ ወሬ አያስፈልገንም። አሁን ገብቶሻል? ማልቀስ ምናምን በቃ አሁን ባለው ሁኔታ መመለሳችማ። ስለዚህ እዚህ ስራውን እንዴት መስራት እንዳለብሽና ቤትም እኔም ያስፈልገኛል እና እናወራለን። በቃ ታውቂያለሽ፣ እዚህ ካሜራ ፊት የሚወራ ወሬ አይደለም፣ ግን ማድረግ ያለብን ነገሮች እናደርጋለን። እና በእናትሽ አንቺም እንኳን ተረጅኝሽ። ማንም ሰው ሊረዳ ፋሚሊ አይረዳኝም። ያብም እንደዛው፣ ኦዲየንስም እንደዛው። ማንም ሰው እኔን በቃ አዎ ይሄና ትክክል ነው የሚለኝ ሰው የለም። ስለዚህ የምናደርገው ነገር የምናስተካክለው ነገር ነው የምናስተካክለው እንጂ እንደዚህ በማልቀስ ምንም የሚፈታ ነገር የለም። ስለዚህ በእናትሽ ከቻልሽ አግዢኝ። በቃ እኔ ጭንቀት አልችልም ታውቂያለሽ። በቃ እኔ መታመም አልፈልግም። በቃ አንቺ ምንም አይነት ስትረስ እንዲገባብሽ አልፈልግም። እኔም ሁሉም አንቺ የምትፈልጊው ነገር አስተካክለዋለሁ። ከዚህ ቤትም መውጣት እንዴት እንዳለብኝ፣ እንዴት ማስተካከል ያለብኝ ነገራት ማስተካከል እንዴት እንደምችል ከአንቺ ጋር እያወራው የምናደርገው ነገር እናደርጋለን። በቃ አንተ ማጨነቅ እሺ፣ እኔ ጨነቅ አልፈልግም። አንተን ጭንቀትን ጨምርብህ አይደለም እዚህ ቁጭ ያልኩት እኮ አይደል። በቃ ስለደበረኝ ነው፣ ትንሽ ስላመመኝ ነው። ተረዳኝ። እሺ በቃ ተረጋጊኝ። አሁን አይደለም ሂጂ የተባልሽው። እንደዚህ እንደ ባለ አታውሪ ለምልሽ ለዛ ነው። አይደለም ጠዋት ነው በቃ አሁን ልክ እንደ ጓደኛሞች ማውራት አለ ያለብን ነገር እያወራን ነው። ከዛ ነገር ደግሞ ጠዋት ተነስተን ቤት እንፈልጋለን። ከዛ እስከዚያ ደግሞ ጓደኛሽ ቤት ትቆያለሽ 2-3 ቀን። በ2-3 ቀን በቃ ትንሽ ያለውን ነገር አስተካክለን ችግር የለውም። ይሄን ጨነቅ አልፈልግም። አልተጨነቅኩም፣ ግዴታዬ ነው። ወዴት አሁን እንዲከፋኝ ነው የምታረጊው። አሁን በቃ ሌላ ታሪክ ውስጥ እየገባሽ ነው። እኔም እንዲደብረኝ እንዲከፋኝ እና ለምንድን ነው ካልደበረሽ ለምንድን ነው እንደዛ የምታረጊው? ነገ ጠዋት ተነስተን ቤት እንፈልጋለን። ከዛ ደግሞ እስከዚያ 2 ቀን ምናምን ደግሞ ጓደኛሽ ቤት ትቆያለሽ። ከዚህ በላይ ምንም የሚሆን ነገር የለም። ገብሻላ? ለኔ ብለሽ መጥተሽ አይደለም ለራሽን ብትመጪ ማለት ነው ያንቺ ነገር የማስተካከል ግዴታ አለብኝ። ግዴታዬ ነው። ሲጀመር አታልቅሽ። መጀመሪያ ስሚኝ እስቲ። መጀመሪያ በስነ ስርዓት ታውሪኝ። ለምንድን ነው እንደዚህ የምትሆኝ? እሺ ይበቃል። በቃ ቪዲዮ ላቋርጠውና በቃ ይበቃናል። እዚህ ተረጋጊሽ። መሄድ ካለብኝ ዛሬ አትሄጂም። ዛሬ እኮ እያልኩሽ ነው። ጠዋት እሄዳለሁ። በቃ እናትጨንቀኝ። ዛሬ ነው የምሄደው። አትሄጂም። ዛሬ የምትሄጂበት ምንም አይነት ሪዝን የለም። እኔ እዚህ መቆየት አልችልም። ምን እንደሆነልሽ ነው የምትፈልጊው? እሺ እንደዚህ ያስከፋው ካልመሰለኝ ነበር። እኔ ከፍቶኝ አላልኩም። ያንቺን ክብር መጠበቅ አለብኝ። ባይዘው በዛ በጥሩ ጎን እንድታየው ነው የምፈልገው። እኔ በእናትሽ ተረጂ። በሞቴ እኔ ምን ማለት እንዳለብኝም አላውቅም። ለዛ እኮ በቃ ዛሬ መሄድ አለብኝ። እሱም ወዴት ነው የምትሄጂው? ዛሬ ስላወራው ብቻ ነው የምትሄጂው? እሺ አንቺም እዚህ መቆየት እንደማትፈልጊ እኮ አውቃለሁ። ለኔ ብለሽ እዚህ እንደተቀመጥሽ አውቃለሁ እኮ። በቃ አንተ እንደዚህ ብለህ እሺ ነገር እናስተካክለዋለንና እሺ ትፈልጋለሽ እዚህ መቆየት? እሺ አውቃለሁ፣ እሱን አውቃለሁ። ስለዚህ ደቂቃ መቆየት አልፈልግም። አሁን መሄድ ያለብኝ እንዴ ይሄኔ በቃ አሁን መሄድ አለብኝ። እንደዚህ አታስጨንቀኝ። ካፍ ከወጣሁ እኮ በቃ ኦሬዲ ከብዶ ነበር። ይቅርታ በቃ አይደለም ይቅርታ በቃ እሺ ገብቶኛል፣ ተረድቻለሁ። የኔ ጥፋት መሆኑን አውቃለሁ ጠንቅቄ። ይቅርታ በቃ ከዚህ በላይ ምንም ልልሽ አልችልም። በቃ ይቅርታ። ያበላሽሁትን ነገር ደግሞ ራሴ አስተካክለዋለሁ። በቃ አንድ ልልስ ትሰጪኛለሽ። በቃ እኔም ሁሉም ነገር አስተካክዬ አንቺ የምታርፊበት ቤትን አስተካክላለሁ። ምንም ችግር የለውም። እኔ አሁን ሄዳለሁ። ይሄኔ በቃ ይሄን ብቻ እሺ። በእናትሽ ናይቶሪ ነው የምታወሪው። በቃ ግዴታ መሄድ አለብኝ። አትሄጂም? ወዴት ነው የምትሄጂው? እሺ ንገሪኝ። አሁን የት ነው የምትሄጂው? እደውልና ከዛ አንደኛው ሀገር ሄዳለሁ። ይሄኔ እሺ ሌላ አማራጭ የለም እኮ አለ በቃ አለ። ለምንድን ነው የማይኖረው? ለዛ ዛሬ ጠዋት ተነስተን ነገ ጠዋት ተነስተን ቤት እንፈልጋለን። ገብቶሻል? ከዛ ደግሞ በአንድ ቀን በሁለት ቀን የሚስተካከል ነገር ነው እኮ። በቃ እንደዛ ልጨነቅ አልፈልግም። አልተጨነቅኩም። የሚሆነው ነገር ነው እያስተካከል። እንዴት ነው ሁልጊዜ የምናደርገው? እሺ እኔና አንቺ የምናደርገው ነገር እንደዛ አይደለም። የሆነ ነገር ስናስብ እንማከርና እንሰራዋለን። እሺ አሁን ተረጋጊና በቃ በስነ